መሪዎች ከሆናችሁና ስብሰባ ላይ የምታጋሩት ታሪክ ህይወት እንዲዘራላችሁ የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው የተሰራው። ለማታውቁ ሰዎች አለህኝ እባላለሁ። ስራዬ ምንድነው? እናንተ ስብሰባ ላይ ሐሳባችሁን በተሻለ መንገድ በኮንፊደንስ በነፃነት እንዲሁም ደግሞ በእርጋታ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ የማስተምራችሁ ታሪካችሁን ስታጋሩ ለአድማጭ ደስ እንዲል ጆሮ እንዲስብ ሳቢ ማራኪ ማድረግ እንድትችሉ የሚያግዛችሁን አንድ የስቶሪ ቴሊንግ ቴክኒክ አስተምራችኋለሁ። እሱም ምንድነው? ዲያሎግ። ለቻናሉ ደግሞ አዲስ ከሆናችሁ አሁኑኑ ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩ። ስለዚህ ስቶሪ ቴሊንግ ላይ ዲያሎግ ምንድነው ከሚለው እንጀምር። ዲያሎግ ማለት ስቶሪ ውስጥ ታሪክ ውስጥ ያሉት ካራክተሮች አሉ። እናንተ ከሆናችሁ የታሪኩ ባለቤት እናንተ አላችሁ፣ ሌሎችም ሰዎች ይኖራሉና እርስ በርስ ያደረጋችሁት ኮንቨርሴሽን ማለት ነው። አንተ ምን አልከው፣ እሱ ምን አለ ወይ እሷ ምን አለች፣ ይሄ ማለት ነው ዲያሎግ ማለት። በምሳሌ እንመልከተው። ባለፈው ሳምንት እኛ አካባቢ አንድ ሌክዠሪ የሚባል ካፌ አለ እና እዛ መጽሐፍ እያነበብኩኝ የተቀመጥኩበት ቦታ ትዝ ይለኛል። ከፍ ያለ ቦታ ነው እና ፊቴን ወደ ውጭ አድርጌ ሙሉ እጽዋቱን እያየው፣ የዛኔ ደግሞ ቀዝቀዝ ያለ አየር ነበረና መኪኖቹ ሲያልፉ ሰዎቹ ሲያልፉ እያየው ብቻ እንጆይ እያደረግኩ እያነበብኩ ነበረ። ጀርባዬን ለሌሎቹ ሰዎች ሰጥቼ የኔ ፊት ደግሞ ያለው ወደ ውጪ ነው እና ማንበብ ከጀመርኩ ጊዜ ጀምሮ ቆየች የተወሰነ። አስተናጋጇ ማለት ዘወር ብዬ ባይም የሉም፣ እኔ ማንበቤን ቀጠልኩኝ። ዘወር ስልም አሁንም የሉም፣ አስጠበቁኝ። ከዛ ለውስጤ ምን እያልኩት ነበረ? እነዚህ ልጆች በቃ ሌላም ደንበኛ ቢሆን እንደዚህ ነው የሚያስጠብቁት ማለት ነው። ስለዚህ በደንብ ማኔጅ የሚያደርጋቸው ሰው ያስፈልጋል እያልኩ ለራሴ እየነገርኩት ዞር አልኩና ልክ ጠራሃት፣ መጣች። ልክ ስትመጣ ምንድን ነው ያልኳት? ወንበሩ ያንቺ ነው? ከዛ አዎ የሚገርምህ አይቻለሁ ስትቀመጥና መጽሐፍ ይዘህ ስለነበረ እንዳረብሽ ብዬ ነው፣ ስትፈልግ ጠራኛለህ ብዬ አሰብኩና አልመጣሁም አለች። ኦኬ እኔ እነዚህ ልጆች ምን ሆነው ነው በደንብ አያስተናግዱ፣ ማኔጅ የሚያደርጋቸው ሰው ያስፈልጋል እያልኩ ለራሴ እየነገርኩ፣ እሷ ግን እኔን ለመረዳት ሞክራለችና ለምንድን ነው ይህን አጋጣሚ የምነግራችሁ? ከምናወራቸው ሰዎች ጋር ምን ያህል ነው ሐሳባቸውን ስሜታቸውን ለመረዳት የምንሞክረው? እኛ የሆነ እንደዚህ ነው ብለን አስበን ያ ሰው ግን በሆነ መንገድ ሊሆን ይችላል የሚረዳ፣ ሐሳቡ ሌላ ሊሆን ይችላል፣ ስሜቱ ሌላ ሊሆን ይችላል እና ኮሚኒኬሽን ላይ መናገራችን ብቻ ሳይሆን የምናወራቸው ሰዎች ስሜታቸው ምንድን ነው፣ ሐሳባቸው ምንድን ነው የሚለውን በተቻለ መጠን ለመረዳት መሞከር ጥሩ ተግባቢ፣ ጥሩ ኮሚኒኬተር እንድትሆኑ ያግዛቸዋል። አሁን ስቶሪ ያቀረብኩበት መንገድ ሙሉ ነው፣ ሁሉም ነገር አለው። እዚሁ ጋር ግን እንድትረዱልኝ የምፈልገው ዲያሎጓን ነው። ልክ አስተናጋጇ መጣ፣ ምንድን ነው ያልኳት? እኔ ወንበሮቹ ያንቺ ናቸው እዚህ አካባቢ ያሉት፣ በእኔ ድምፅ ነው የነገርኳት። ከዛ እሷ ምን አለችኝ? እሷ ያለችበትን መንገድ ነው የነገርኳችሁ ለእናንተ። ምንድን ነው ያለችው? አይ የሚገርምህ እኔ ስትፈልግ ትጠራኛለህ ብዬ ነው እንጂ አይቻለሁ ስትገባ መጽሐፍ እያነበብኩ ስለነበረ ይሄ ድምፅ የኔ ድምፅ አይደለም፣ በእሷ ድምፅ ነው እየነገርኳችሁ ያለሁት። ስለዚህ ታሪካችሁ ህይወት እንዲዘራ የምትፈልጉ ከሆነ በምታጋሩት ታሪክ ውስጥ ያለውን ዲያሎግ አውጡት። ሪፖርት ሳይሆን የምታረጉት አንተ ምን አልከው ባልክበት ድምፅ ንገረኝ፣ እሱ ምን አለ በአንተ ድምፅ ሳይሆን እሱ በተናገረበት ድምፅ ስትነግረኝ ታሪካችሁ ህይወት ይዘራል። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁም ላኩላቸው። በአጠቃላይ መድረክ ላይ ወጣችሁ ሐሳባችሁን የምትገልጹበትን አቅማችሁን ሌላ ሌቭል ማድረስ የምትፈልጉ ከሆነ ትክክለኛ ቦታ ያላችሁት አሁን ነው። ሁላችሁም ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው።